እሺ ጥያቄ ክርስቲያኖቹ ብዙ ጊዜ ሰለሞን ነብይ አይደለም ይላሉ። በእነሱ መጽሐፍ ቅዱስ ነብይ አይደለም እንደ ሰለሞን? መጽሐፍ ቅዱስ ላይ ሰለሞን ነብይ ነው የሚል የለም፣ ግን እንትን ቤተክርስቲያን ነብይ እንደሆነ ታስተምራለች። አለ ቤተክርስቲያን አስተምሮ ላይ ሰለሞን ነብይ እንደሆነ ያስቀምጣሉ። እንትን ብዙ ጊዜ ግዴታ ነብይ ተብሎ በስም መጠራት አለበት የሚል ነገር የለም። ነብይ ማለት ምን ማለት ነው? ነብይ ማለት እግዚአብሔር የሚያናገረው ከሆነ እና ሰለሞን እግዚአብሔር ያናገራቸው ነው። ስለዚህ ነብይ ለምንድን ነው የማይባሉት? አንዱ ጥያቄ። ሁለተኛ ግን በቤተ ክርስቲያን አስተምሮ ሰለሞን ነብይ ነው። እሺ ሌላኛው ጥያቄ ደግሞ አሁን እግዚአብሔር እጅ አለው እግር አለው ደግሞ ከንፈሮች አሉት ምናምን አፍንጫ አለው ይባላል። እነሱ ደግሞ የለውም ብለው ይከራከራሉ። ይሄ እንዴት ነው? እኔ ምንም አይገባኝም። እሱን አስረዳኝ እስኪ። እግዚአብሔር እጅ እግር አለው ጆሮ አለው የሚለው የመጽሐፍ ቅዱስ አስተምህሮ ሲሆን ቤተክርስቲያንም የምትቀበለው ነው። አሁን ችግር ያለው ቲክቶከሮች ናቸው። የቲክቶከሮቹ እግዚአብሔር ይለያል። ቲክቶክ ላይ እግዚአብሔር እጅ እግር አለው ቢልም እጅ እግር አለው ማለት አይደለም። ይሄ የቲክቶክ ኦርቶዶክሶች እና ቲክቶክ ላይ የሚያስተምሩት ነው። ቤተክርስቲያን ምንድን ነው የምታስተምረው ሲባል፣ ቤተክርስቲያን ደግሞ የምታስተምረው እግዚአብሔር እጅ እግር እንዳለው አካላቶች እንዳሉት እንደሆነም እንትን እግዚአብሔር አካላቶች እንዳሉት የማያምን ክርስቲያን አይደለም ተብሎ ነው የሚያስቀምጡት። ስለዚህ አሁን ችግር ግራ የገባው አብዛኛው ቲክቶክ ላይ የምታገኛቸው ሰዎች የቲክቶክ ነው እንትን የላቸው መጽሐፍ ቅዱስ ይቀበሏል። እንደገና ደግሞ አስተምሮት ሃይማኖት አበው ላይ እግዚአብሔር እጅ እግር እንዳለው እናምናለን ብሎ ያስቀምጣል። መጽሐፍ ቅዱስ እንትን ሃይማኖት አበው የኦርቶዶክስ ከመጽሐፍ ቅዱስ ቀጥላ የምትቀበለው መጽሐፍ ነው። እዛ ላይ 318ቱ ሊቃውንት የኒቃያ ጉባኤ 318ቱ ሊቃውንት እግዚአብሔር እጅ እግር እንዳለው እናምናለን ብሎ ያስቀምጣል። ነገር ግን የቲክቶኮቹ አይቀበሉም። ለምን እንደሆነ አላውቅም። የቲክቶኮቹ ይለያል የነሱ እና መጽሐፍ ቅዱስ በጣም ብዙ ቦታ እግዚአብሔር የተወሰኑ ጥቅሶች የእግዚአብሔር አካላቶቹ ብዙ ናቸው። ከዛ ከመጽሐፍ ቅዱስ እናይና ከዛ ደግሞ ከሃይማኖት አባቶች ማየት እንችላለን። ክርስቲያኖች እስኪገቡ እኛ እስከዛ በማስረጃ እናሳየን። ማስረጃ እየከፈትን እናያለን። የእግዚአብሔር አካላቶችን መጀመሪያ እግዚአብሔር ለምሳሌ ኢሳይያስ 66:1 እግዚአብሔር ምን ይላል? እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነች። አሁን ይህንን ማሳያችሁን አስነብባችኋለሁ። እሺ ኢሳይያስ 66:1 ላይ እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት፣ የእግሬ መረገጫ ነች። እሺ ዘጸአት 31:18 እግዚአብሔርም ከሙሴ ጋር በሲና ተራራ የተናገረውን በፈጸመ ጊዜ በእግዚአብሔር ጣት የተጻፈባቸውን ከድንጋይ የሆኑ ሁለቱን የምስክር ጽላቶች ሰጠው። በማን? በእግዚአብሔር ጣት የተጻፈባቸውን። እሺ ሁለተኛ ሳሙኤል 22:9 ላይ ደግሞ ምን ይላል? ከአፍንጫው የቁጣ ጢስ ወጣ። ከእግዚአብሔር አፍንጫ ምን ይወጣል? የቁጣ ጭስ ይወጣል ማለት። ከእግዚአብሔር አፍንጫ ምን ወጣ? ከአፍንጫው የቁጣ ጢስ ወጣ ይላል። ከአፉም ከእግዚአብሔር ማለት ከአፉም የሚባላ የእሳት ነበልባልና የሚያቃጠል ፍም ወጣ። ከእግዚአብሔር አፍ። ስለዚህ እግዚአብሔር ምን አለው? አፍ አለ። እሺ መዝሙር 17 ላይ አቤቱ ጽድቄን ስማ፣ ጩኸቴንም አድምጥ፣ በተንኮለኛም ከንፈር ያልሆነውን ጸሎቴን አድምጥ። ፍርዴ ከፊትህ ይውጣ፣ ዓይኖችህም በቅንነት ይዩ። ዓይኖችህ እያለ እግዚአብሔር ዓይኖች እንዳሉት ያስቀምጣል። ኦሪት ዘዳግም ምዕራፍ 11 ቁጥር 2 ላይ የአምላካችሁን የእግዚአብሔርን ተግሣጽ ታላቅነቱን የጸናችም እጁን ይላል። የጸናች እጁን፣ የተዘረጋውን ክንዱን፣ የእግዚአብሔር ክንድ፣ የተዘረጋውን የእግዚአብሔር ክንድ እያለ እግዚአብሔር ክንድ እንዳለው ይናገራል።
እንደውም እግዚአብሔር እንትንም ጥሩምባም እንደሚነፋ ያስቀምጣል። ዘካርያስ 9:14 ላይ እግዚአብሔር ጥሩምባ እንደሚነፋ እግዚአብሔርም በእነርሱ ላይ ይገለጣል፣ ፍላጻውም እንደ መብረቅ ይወጣል። ጌታ እግዚአብሔርም መለከትን ይነፋል። መለከት ማለት ጥሩምባ ማለት መለከትን ይነፋል፣ በደቡብ አውሎ ንፋስ ይሄዳል ይላል ዘካርያስ 9:14 ጥሩምባ ይነፋል። እሺ ሌላው ደግሞ መላእክት ራሱ ተሸክመውት ይሄዳል። ሕዝቅያስ ሁለተኛ ነገሥት 19:15 ላይ ሕዝቅያስም ወደ እግዚአብሔር እንዲህ ብሎ ጸለየ፣ በኪሩቤል ላይ የምትቀመጥ በምን ላይ የምትቀመጥ? በኪሩቤል ላይ የምትቀመጥ የእስራኤል አምላክ አቤቱ። ኪሩቤል መላእክት ናቸው። ስለዚህ እግዚአብሔር መላእክት ላይ ይቀመጣል፣ በኪሩቤል ላይ የምትቀመጥ አንተ ብቻን የምድር ነገስታት ሁሉ አምላክ ነህ፣ ሰማይና ምድርም ፈጥረሃል ይላል። ስለዚህ እግዚአብሔር ምን ያደርጋል? እግር አለው፣ አይን አለው፣ አፍንጫ አለው፣ ጥሩምባ ይነፋል እና እንደውም እንትኖችም ምንድነው በፉጨትም የሚጠራበት ቦታ አለ። ቆይ እሱንም ካገኘው እግዚአብሔር በፉጨት ላይ ይጣራል እንትኖችን ንቦችን ኢሳይያስ 7:18 ላይ በዚያ ቀን እንዲህ ይሆናል፣ እግዚአብሔር በግብፅ ወንዝ ዳርቻ ያለውን ዝንብ በአሦርም ሀገር ያለውን ንብ በፉጨት ይጣራል፣ በፉጨት ይጣራል ይላል ኢሳይያስ 7:18። ስለዚህ እግዚአብሔር አካላቶች እንዳሉት ከመጽሐፍ ቅዱስ ከዚህ መረዳት እንችላለን። አይ የመጽሐፍ ቅዱስ ሳይሆን ቤተክርስቲያን እኮ የምታስተምረው ሌላ ነው፣ የቤተክርስቲያን አስተምሮ እንደዛ አይደለም የሚል ካለ ደግሞ ከፍተንም ማሰማት እንችላለን። ቤተክርስቲያን በድምፅም በእንትንም ማሳየት እንችላለን። የቤተክርስቲያንም አስተምሮ ይህንኑ ነው የሚያስቀምጠው። ቆይ ቪዲዮ ልክፈትላችሁ መሰለኝ ካገኘሁት እስኪ አዳምጡት። እሺ ቃሴ አይን አላቸው አብ ወልድ መንፈስ ቃሴ አይን አላቸው አብ ወልድ መንፈስ ቅዱስ እግር አላቸው እጅ አላቸው። እነዚህ አካላት አሏቸው። ይህንን 318ቱ ሊቃውንት ተናግረዋል። ብዙ ጊዜ እንደምገልጠው ወንነሰ ነአምን ከመቦ ለእግዚአብሔር አእይንት ወአእዛን ወኩሎን ይህ አካላት ለተርፋ ለእግዚአብሔር አይን እንዳለው ጆሮ እንዳለው ሌሎችም አካላት እንዳሉት እናምናለን ብለው 318ቱ ሊቃውንት ተናግረዋል። ምን ማለታቸው ነው? 318ቱ ሊቃውንት ከምን ተነስተው ነው ቢባል ከመጽሐፍ ቅዱስ ተነስተው። መጽሐፍ ቅዱስ ላይ ጸጉር እንዳለው የሚናገር ክፍል አለ ወይ ቢባል አዎ። ነቢዩ ዳንኤል ጸጉሩ ምን እንደሚመስል ገልጧል። በረዶ የሚመስል ነጭ ብሎ ገልጦታል። ነቢዩ ኢሳይያስ ተናግረዋል። ሰማይኒ መንበሬ፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ። የምን መረገጫ? የእግሬ የሚለው እግር የሚለው ቃል ለምን ተጠቀሰ? ይሄ ብቻም አይደለም። ልበ አምላክ ዳዊት አይንቲሁ ለእግዚአብሔር ሀበ ጻድቃኑ፣ የእግዚአብሔር አይኖቹ ወደ ጻድቃኑ ናቸው ብሎ ተናግሯል። ምኖቹ? አይኖቹ። ወእዝኑሂ ሀበ ስእለቶሙ፣ ጆሮው ደግሞ ወደ ልመናቸው ነው ብሎ ተናግሯል። ጆሮ ብሎ ተናግሯል። ስለዚህ አካል አለው ማለት ነው። እሺ ነኛ አባቴ ግልጽ ነው። ግልጽ ነው። ሌላም ጥያቄ አለኝ። እሺ አንድ ልጨምርላችሁና እግዚአብሔር እንዴት እንደፈጠረው እንትናን ልጨምርላችሁና እሺ ጠይቂያለሽ። አዳምን ሲፈጥረው እንዴት እንደፈጠረው በድርጊት በማድረግ መፍጠሩ የታወቀው ከመሬት አፈር ወስዶ አበጀው ይላል። እግዚአብሔር ሰውን ከመውደዱ የተነሳ ጭቃውን በእጁ ይዞ ክቡር ዳዊት እጆች ይሰሩኝ አበጃጁኝም እንዳለ እግዚአብሔር ሰውን ከመውደዱ የተነሳ ጭቃውን በእጁ ይዞ ክቡር ዳዊት እጆች ይሰሩኝ አበጃጁኝም እንዳለ እግዚአብሔር ሰውን ከመውደዱ የተነሳ በራሱ ቅዱሳት በሆኑ አምላካዊና መለኮታዊ እጆቹ ነው የፈጠረው። እንግዲህ እግዚአብሔር ለሌሎች ፍጥረታት ማድረጉን መጽሐፍ ቅዱስ የማይነግረን ለሰው ብቻ ያደረገው ልዩ ጸጋ ነው። ይህን ይመስላል። እግዚአብሔር ጭቃውን በእጁ ይዞ ነው አዳምን የፈጠረው እያለን ነው። አዎ መምህር ያረጋል አበጋዝና ይህንን ያሉት። ይህን ይመስላል እንግዲህ እና ቀጥይ። እዚህ ላይ ጥያቄ ያለው ግራ የገባው ካለ ከሃይማኖት አበውን ከፍተን ማሳየት እንችላለን። ሃይማኖት አበውን ከፍተን ማሳየት ይቻላል። እሺ ኢየሱስ ክርስቶስ መለኮትና ስጋ ተዋህዷል ይላሉ።
ኢየሱስ ክርስቶስ ሲሞት ጊዜ መለኮቱ ወዴት ሄደ ነው የምለው ጥያቄ እንድታብራራልኝ። ኢየሱስ መለኮት የሚባል ነገር የለውም። ኢየሱስ ከአንድ ቀን እንኳን መለኮት ኖሮት አያውቅም። መለኮት ቢኖረው ኖሮ እያለቀሰ ባልጸለየ ነበር። መለኮት ቢኖረው ኖሮ የሚያጽናናው መልአክ ባልመጣለት ነው። መለከቱ ቢኖር ኖሮ እናቱ ጠፍታ ስትፈልገው እኔ እዚህ ነኝ ብሎ በነገራት ነበር። መለኮት ቢኖረው ኖሮ ራሱን ገርዞ ይወለድ ነበር፣ ሌላ ገራዥ አያስፈልገውም ነበር። እና ኢየሱስ የትኛውም ጊዜ መለኮት የሚባል ነገር ኖሮት አያውቅም። ራሱ አጋዥ የሚያስፈልገው ረዳት የሚያስፈልገው ሲጨነቅ ሲራብ የነበረ ሲጠማ የነበረ አካል ነው። ያንን አካል መለኮቱ የት ሄዶ ነበረ? መች ኖሮ ነው የት ሄደ የሚባለው? አንድ ነገር እኮ ሲኖር ነው የት ሄደ የሚባለው። እና ኖሮትም አያውቅም። ኢየሱስ መለኮት የሚባል ነገር ኖሮት አያውቅም። ለራሱ ሲጸልይ የነበረ ሌሊት ሙሉ ሲጸልይ የነበረን አካል መለኮት ነበር ይባላል። ሌሊት ሙሉ አስባችሁታል? አንድ አካል ሌሊት ሙሉ ሲጸልይ ያንን አካል መታችሁ መለኮት ነበረው ስትሉት ማለት ነው። እና ኢየሱስ ለሰከንድም ያህል መለኮት ኖሮት አያውቅም። ለራሱ ሲጸልይ ሲራብ ሲጠማ አምላኩን ሲጸልይ እርዳኝ ሲል የነበረ አካል አንድ ሰው ነው ማለት ነው። አይ እነሱ ይላሉ ከተባለ እነሱ ነው መጠየቅ ያለባቸው። መለኮት የት ሄደ? መለኮቱ አስለም መለኮት ካለው ምን ያደርጋል? የሚደበደበው ምን ያለ? አይ ለኛ አዝኖ ነው ካላችሁ ደግሞ እውነት ካዘነ የሞተው መለኮት ሞቷል ስትያቸው አይ መለኮት አልሞተም የሞተው በስጋው ነው እኮ ስጋው ነው የሞተው እያላችሁ ነው። እስቲ አይ መለኮት በስጋ ምን ማለት ነው? መለኮት በስጋ የሞተው ስጋው ነው። ስጋው ሞተ። ኦኬ ስለዚህ መለኮት አልሞተም። አዎ ታዲያ መለኮት ለኛ ሞተ አምላክ ለኛ ሞተ ለምን ትላላችሁ? ለምን መጣ? ኦልሬዲ ከሰማይ ራሱ ለምን መጣ? አምላክ ለኛ ሲል ሊሞት ነው ካላችሁ መች ሞተ? አልሞተም እያል በስጋ ነው የሞተው አላችሁ። ስጋ ነው የሞተው ካላችሁ ለምንድን ነው መለኮት ሞተ አምላክ ሞተ ለምትሉት? አምላክ እንዴት ይሞታል? አምላክ እኮ እኛ ይሞታል ብለን አናቅም ይሏቸዋል። ካላወቃችሁ ለምን አምላክ መጥቶ ሞተልኝ ትላለ? አይ በስጋው ነው የሞተው። ስለዚህ በስጋው ሞተ ስትሉ መለኮት ምንም አልሆነም ማለት ነው። ዝም ብሎ መጥቶ ማርያም ጋር ከዛ በኋላ አብሮ ከምድር ጋር ኖረና ከዛ በኋላ ተለየው እንደዛ ነው። እና ይሄ የሚያስገድ ነው። እነሱ የሚመልሱልሽ ከፊሎቹ ምን ይላሉ? መለኮት ወደ ሲኦል ሄዶ ሲሰብክ ነበር ይላሉ ከሞት በኋላ። ከፊሎቹ ደግሞ መለኮት ከስጋም ጋር ከመንፈስም ጋር አንድ ላይ ነበረ እዛም እዚህም ነበረ ብለው መለኮትን ሁሉም ቦታ ብለው ስለሚያምኑ እዛም እዚህም ነበር ይላሉ። ለማንኛውም ይህን ይመስላል። ነኝ አባት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ሁላችሁም ደህና ናችሁ? አልወይን አልሐምዱሊላህ። ይሳቅ ና አላህ መለኮታዊ ስም ነው አይደል? ማለት መለኮታዊ ስም የአምላክ ስም ነው ከሆነ የአምላክ ስም ነው ማለት ነው። ያው ነው ባሪ ብዙም በነጭ። እሺ ቁረይሾች እንዴት አውቀው ነው አላህ ብሎ ሲጠሩ የነበረው? ቁረይሾች አላህ ብለው ሲጠሩ ቁረይሾች በነገራችን ላይ ሙሽሪኮች ማለት ሙሽሪኮች ናቸው ማለት። ሙሽሪክ ማለት ደግሞ አጋሪ ማለት። አጋሪ ማለት ምን ማለት ነው ሲባል በአንዱ አምላክ ላይ ሌላ አምላክን የሚያመልክ ማለት ነው። ስለዚህ ይሄ ነገር እንዴት ሙሽሪኮች ጣዖት አምላክ ይሆኑ ወይ ደግሞ በአላህ ላይ እንዴት ሊያጋሩ ቻለ ሲባል አረቦች በኢብራሂም አለይሂ ሰላም አስተምሮ በኢስማኤል በኩል አንዱን አምላክ አላህ ሱብሓነሁ ወተዓላ ነበር የሚያመልኩት። ኢብራሂም አለይሂ ሰላም በኩል አንዱን አላህ ሱብሓነሁ ወተዓላ ያመልኩ ነበረ። ለብዙ ጊዜያት ለብዙ ዘመናት ሲያመልኩ እሱ በታዘዙት መልኩ ሲያመልኩ ቆዩና አመር ኢብኑ ሉሃይ የሚባል ሰው ወደ ሻም የአንድ ጎሳ እንትን ነበረ መሪ ነበረ እና እሱ ወደ ሻም በሚሄድበት ሰዓት እዛ ምን ያያል? ጣዖት ሲያመልኩ ያያል እዛ ያሉት ሰዎች እና
ምንድን ነው እነዚህ የምታመልኳቸው ጣዖታት ብሎ ሲጠይቃቸው እኛ እነዚህን ጣዖታት የምናመልካቸው ዝናብ ስናጣ፣ ችግር፣ ድርቅ ሲከሰት እነሱን በመለመን አንዲት ሴት ልጅ ስታጣ በእንደዚህ አይነት ጊዜያት እነሱን በመለመን ልጅ ይሰጡናል፣ ዝናብ ያዘንቡልናል ብለው ይሉታል ማለት ነው። ከዛ በኋላ ይህንን በሚሰማ ሰዓት እንዴ እንደዛማ ከሆነ እኛም ጋር እኮ ችግር ዝናብ ሲጠፋ ያስፈልጉናልና አንድ ከነዚህ ውስጥ አንዱን ስጡኝ ይላቸዋል። ከዛ እነሱም ሁበል የሚባለውን አንድ ጣዖት ይሰጡታል ማለት ነው። ከዛ በኋላ ነው እሱ ያንን ይዞ ወደ አረቦች ይዞ ያስገባው የጣዖት አምልኮን ማለት ነው። ከዛ እሱም ለህዝቦቹ ይህንን የጣዖት አምልኮ ይነግራቸዋል። ችግር በሚመጣ ዝናብ በሚጠፋ ሰዓት እነዚህም ብንለመናቸው ይረዱናል አለ። ከዛ በኋላ ሌሎችንም ጣዖታት መጨማመር ጀመሩ ማለት ነው። ስለዚህ የጣዖት አምልኮ በአንድ አምላክ ላይ የተጨመረ ከጊዜ በኋላ የመጣ እንጂ ጣዖት አምልኮ አይደለም መጀመሪያ የነበረው ማለት ነው። ስለዚህ መጀመሪያ የነበረው አንድ አምላክ አንድ አላህ እስከተመለከ ድረስ መሰረቱ መጀመሪያ ነበራቸው ነው። አላህ የሚለው አይደለም ቀጥሎ የመጣው።